ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ መጣሏ ተሰምቷል። በዝርዝር እናየዋለን። ንግድ ባንክ በመንግስት ብድር ዙሪያ የሰጠውን ማስተባበያ አሳሳች ነው ተባለ። ይህንንም ሰፋ አድርገን የምናየው ይሆናል። አዲስ ለሚቋቋመው የእርዳታ ድርጅት ገንዘብ ለመሰብሰብ እያንዳንዱ ነዋሪ የማዋጣት ግዴታ አለበት ተብሏል። እነዚህና ሌሎች መረጃዎችን በዝርዝር አብራችሁን ከቆያችሁ ታገኛላችሁ። እኛን ያግዛልና ቻናላችንን ላይክ እና ሰብስክራይብ ማድረግ አይርሱ። ሳውዲ አረቢያ በኡምራ ቢዝነስና ቤተሰብ ጥየቃ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት አግዳለች። እገዳው የሀጂ ማገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ውሳኔው የተሰጠው በሀጂ ጊዜያዊ ያለውን መጨናነቅና ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግሯል። ቪዛ እስከ ሀጂ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉበት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑ ተገልጿል። ቪዛ ማግኘት የሚችሉበት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑ ተገልጿል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፍቃድ በዛው በመቆየት ያለ ፍቃድ የሀጂ ፕሮግራም ላይ ሲሳተፍ እንደነበር የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግቧል። በ2024 በሀጂ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፍቃድ ሀጂ ሲፈጽሙ የሚገኙ ሰዎችም ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለክሉ ተናግረዋል። የኢትዮጵያ ንግድ ባንክ ከትናንትና በስቲያ በሰጠው መግለጫ ባንኩ ለመንግስት አንድም ብር አበድሮ አያውቅም በማለት አስታውቋል። የኢትዮጵያ ንግድ ባንክ በዚህ በጀት ዓመትም ሆነ ከዚያም በፊት አንድም ብር ለመንግስት በቀጥታ አበድሮ አያውቅም ያለው ባንኩ በመንግስት ከሀገር ውስጥ የንግድ ባንኮች ማለትም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም ብሏል። ባንኩ ማብራሪያውን የሰጠው ሪፖርተር ጋዜጣ ባሳለፈው እሁድ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገለጸ በሚል ለሰራው ዘገባ ነው። ሪፖርተር በዘገባው ባንኩ የ2017 የበጀት ዓመት የ8 ወራት የስራ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ባቀረበበት ወቅት ባንኩ በአጠቃላይ ካለው የብድር ክምችት 1 ትሪሊየን ብር ዕዳ የመንግስት መሆኑ መገለጹ ተጠቅሷል። ንግድ ባንክ ለዚህም የሰጠው ማስተባበያ ዋና መሰረት የመንግስት የልማት ድርጅቶች ዕዳ መንግስት በቀጥታ ራሱ የተበደረውን የመንግስት ዕዳ ሳይሆን የተለያዩ እንደ ባንኮች ያሉ የመንግስት የልማት ድርጅቶች የተበደሩት ዕዳ ነው የሚል ነው። ኢትዮጵያ ቼክ በዚህ ዙሪያ አንድ የምጣኔ ባለሙያና ሌላ የባንክ ባለሙያ ያነጋገረ ሲሆን ሁለቱም የመንግስት የልማት ድርጅቶች ዕዳ የመንግስት ዕዳ መሆኑን ጠቅሰው የንግድ ባንክ በአስተባበያ ውሃ እንደማይቋጥር አስረድተዋል። ትርፍ ሲያተርፉ የመንግስት ተቋማት እንዳተረፈ የሚነገርላቸው መንግስት የቦርድ አባላት የሚሾምላቸውና መንግስት በአብዛኛው ባለ ከፍተኛ ድርሻ የሚንቀሳቀስባቸው እነዚህ የልማት ድርጅቶች በብድር ጉዳይ ላይ ብቻ ለይቶ የመንግስት አይደሉም ማለት ትክክል አይደለም፣ አሳሳች ነው ያሉት የምጣኔ ባለሙያው የንግድ ባንክ መግለጫ ብዙ የኢኮኖሚ ባለሙያዎች ግር እንዳሰኘ ለኢትዮጵያ ቼክ ጠቁሟል። የባንክ ባለሙያው በዚህ ተስማምተው እነዚህ የልማት ድርጅቶች ሲያተርፉ መንግስት ይጠቅማል፣ ሲከስሩም ይጎዳል። የመንግስት የልማት ድርጅቶች የሚለው ከስያሜው ጀምሮ የሚያሳየው የመንግስት መሆናቸው ነው በማለት አስተያየታቸውን አጋርተዋል። የባንክ ባለሙያው አክለውም በቅርቡ የልማት ድርጅቶችን የተከማቸ ብድር ለማቃለል በርካታ ቢሊየን ብር ቦንድ ለህዝብ ለመሸጥ የታሰበ የመንግስት ተቋማት ስለሆነው እንጂ የግል ቢሆኑ ይህንን ማድረግ እንደማይታሰብ ጠቁመዋል። በዚህ ሙያዊ አስተያየቶች ላይ የተመሰረተን የኢትዮጵያ ንግድ ባንክ ያወጣው መግለጫ አሳሳች መሆኑን ለማየት ችለናል።
ኢትዮጵያ ለሚያጋጥሙ አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየዓመቱ ከበጀቷ 3% ያህሉን ገንዘብ ለመሰብሰብ እያንዳንዱ ነዋሪ የማዋጣት ግዴታ አለበት ተባለ። በዚህም ኢትዮ አይድ በሚል ከራሷ አልፋ ለተቸገሩ ጎረቤት እርዳታ ታቀርባለችም ተብሏል። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ በፓርላማ ውይይት ሲደረግ ነው ይህንን የተባለው። ለአደጋ ጊዜ ምላሽ ይሰጣል የተባለውና በአዋጅ መሰረት ለሚቋቋመው ፈንድ በዓመት ከኢትዮጵያ በጀት 3% የሚሆን ገንዘብ ይሰበሰባል የተባለ ሲሆን ይህም በዘንድሮ የ1.5 ትሪሊየን በጀት ስናስበው 45 ቢሊዮን ብር ያስፈልጋል እንደማለት ነው። ይህም በዘንድሮ የ1.5 ትሪሊየን በጀት ስናሰላው 45 ቢሊዮን ብር ያስፈልጋል እንደማለት ነው። ለዚህም የመንግስትና የግል ሰራተኛው እንዲሁም የግልና የመንግስት ተቋማት መንግስታዊ ያልሆኑ ድርጅቶች እንዲያዋጡ በረቂቅ አዋጅ በአስገዳጅነት ተደንግጓል። ከዚህም ባለፈ እያንዳንዱ ግለሰብ እንደ አቅሙ ማዋጣት ይጠበቅበታልም ተብሏል። ከተቋማትና ከኢትዮጵያውያን በተሰበሰበው ገንዘብ ጠንካራ የአደጋ ጊዜ ምላሽ የሚሰጥ ተቋም በመመስረትም ኢትዮ ኤድ በሚል ለጎረቤት ሀገራት እንተርፋለን ብሏል የአደጋ ስጋት ስራ አመራር ኮሚሽን። ሳውዲ አረቢያ በኡምራ ቢዝነስና ቤተሰብ ጥየቃ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት አግዳለች። እገዳው የሀጂ ማገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ውሳኔው የተሰጠው በሀጂ ጊዜያዊ ያለውን መጨናነቅና ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግሯል። ቪዛ እስከ ሀጂ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉበት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑ ተገልጿል። ቪዛ ማግኘት የሚችሉበት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑ ተገልጿል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፍቃድ በዛው በመቆየት ያለ ፍቃድ የሀጂ ፕሮግራም ላይ ሲሳተፍ እንደነበር የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግቧል። በ2024 በሀጂ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፍቃድ ሀጂ ሲፈጽሙ የሚገኙ ሰዎችም ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለክሉ ተናግረዋል።